ዓለማችን በብዙ አስደናቂ ነገሮች የተሞላች ናት። ነገር ግን መሬቱም፣ ግድግዳውም፣ ደረጃውም አልፎ ተርፎ የመንገድ ላይ የቆሻሻ መጣዮች እንኳን ሰማያዊ የሆኑባት አንዲት ከተማ አለች። ዛሬ በታሪክና እውነት የዩቲዩብ ቻናላችን ወደ ሰሜን አፍሪካዊቷ ሀገር ሞሮኮ አቅንተን በሪፍ ተራሮች መሃል ወደ ተሸሸገችው ሰማያዊቷ እንቁ ወደምትባለው ሸፍሻውን ከተማ እንጓዛለን። ይቺ ከተማ ለምን ሰማያዊ ብቻ ተቀባች? ከጀርባስ ምን አይነት የታሪክ ምስጢር ደብቃ ይዛለች? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሸፍሻውን የተመሰረተችው እንደ አውሮፓውያን አቆጣጠር በ1471 ዓመተ ምህረት በሙላ አልቢን ሙሳ ነበር። መጀመሪያ ላይ እንደ ከተማ ሳይሆን እንደ ምሽግ ነበር ያገለገለችው። ዓላማውም በወቅቱ ሞሮኮን ለመውረር ይሞክሩ የነበሩትን ፖርቹጋሎችን ለመከላከል ነበር። ለብዙ መቶ ዓመታት እቺ ከተማ ለውጭ ዜጎች ፍጹም ዝግ ነበረች። እንዲያውም እንደ አውሮፓውያን አቆጣጠር እስከ 1920 ዓመተ ምህረት ድረስ ከተማዋን የረገጡት አውሮፓውያን በጣም ጥቂት ነበሩ። ይሄ ጥብቅ ቁጥጥርና ክልከላ ከተማዋ ጥንታዊ ባህሏንና ውበቷን ጠብቃ እንድትቆይ ረድቷታል። ከተማው ሙሉ ለሙሉ ሰማያዊ ለመሆኗ የተለያዩ ምክንያቶች ቢሰጡም እነዚህ ሶስቱ ምክንያቶች ግን በቀዳሚነት ይጠቀሳሉ። የመጀመሪያው ምክንያት እንደ አውሮፓውያኑ አቆጣጠር በ1930ዎቹ ከአውሮፓ የተሰደዱ አይሁዶች ወደዚህ ከተማ መጥተው ነበር። በእነሱ እምነት ሰማያዊ ቀለም የሰማይና የእግዚአብሔር መንግስት ምልክት ነው። ስለዚህም ቤቶቻቸውን ሰማያዊ በመቀባት ሁል ጊዜ ፈጣሪ እንዲያስታውሱ ያደርጋቸዋል ተብሎ ይታመናል። ሌላኛው ደግሞ የወባ ትንኞችን ለመከላከል ይቀባ ነበር ይላሉ። አንዳንድ ነዋሪዎች ሰማያዊ ቀለም የወባ ትንኞችን ያባርራል ብለው ያምናሉ። ስለዚህም ከተማው ሰማያዊ ቀለም የተቀባው ለጌጥ ሳይሆን ጤናን ለመጠበቅ ነው ይላሉ። የመጨረሻው ምክንያት ደግሞ በሞሮኮ ያለው ብርቱ ፀሐይ ቤቶችን በጣም ያሞቃል። ሰማያዊ ቀለም ግን የፀሐይ ሙቀትን ወደ ውጭ በመመለስ የቤቱን የውስጥ ክፍል ቀዝቃዛ ያደርገዋል ይላሉ። ዛሬ ሸፍሻውን በዓለም ላይ ካሉ እጅግ ማራኪ የቱሪስት መዳረሻዎች አንዷ ናት። በጠባብ መንገዶቿ ውስጥ መኪና ማሽከርከር አይቻልም። ሁሉም ነገር በእግር ነው የሚከናወነው። ይህ ከተማዋን ጸጥተኛና ሰላማዊ ያደርጋታል። ነዋሪዎቿም በባህላዊ ሸማ ስራ፣ በጌጣጌጥና በቅመማ ቅመም ንግድ ይታወቃሉ። ወደዚህ ከተማ የሚመጣ ሰው በሰማያዊ ቀለም መሃል ሲራመድ በህልም ዓለም ውስጥ ያለ ይመስለዋል። የሸፍሻውን ነዋሪዎች ድመቶችን እንደ ቤተሰብ ነው የሚያዩዋቸው። በየመንገዱ ለድመቶቹ የሚሆን ምግብና ውሃ በቋሚነት ይቀርባል። ለቱሪስቶቹ ደግሞ በሰማያዊ ግድግዳ ፊት ለፊት የተኙ ድመቶችን ፎቶ ማንሳት የጉዟቸው ትልቁ ትዝታ ነው። ሸፍሻውን ውስጥ ጉግል ማፕ እምብዛም አያገለግልም። መንገዶቹ በጣም ጠባብና የተጠላለፉ በመሆናቸው ቱሪስቶች ሆን ብለው መጥፋትን እንደ አንድ የቱሪዝም ልምድ ይወስዱታል። የትም ብትጠፋ ግን ጠባቦቹ መንገዶች ወደ መሃል ከተማው አደባባይ ያደርሰዋል። ከከተማዋ ወጣ ብሎ በአንድ ኮረብታ ላይ ብቻውን የቆመ የስፓኒሽ መስጂድ አለ። ቱሪስቶች ለሰዓታት ተራራውን ወጥተው እዚያ የሚሄዱት አንድ ነገር ፍለጋ ነው። ፀሐይ ስትጠልቅ ሙሉ ከተማዋን ከላይ ለማየት። ፀሐይ ስትጠልቅ ሰማያዊቷ ከተማ ወደ ወርቃማ ቀለም ስትቀየር ለማየት በመቶዎች የሚቆጠሩ ቱሪስቶች ወደ ስፓኒሽ መስጂድ ይጓዛሉ። ይህ ሰማያዊ ውበት ዝም ብሎ የመጣ አይደለም። የነዋሪዎቿ የፍቅርና የእንክብካቤ ውጤት ነው። በየዓመቱ የሚደረገው የቀለም እድሳት ከተማዋን ለዘላለም ወጣት አድርጓታል።
ሸፍሻውን የእምነትና የተፈጥሮ ውህደት ውጤት ናት። ከአስፈሪው የዓለማችን ገጽታ ወጣ ብሎ አእምሮን የሚያሳርፍ ድንቅ ቦታ። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለጓደኞቻችሁ አጋሩ። ለተጨማሪ አስገራሚና እውነተኛ ታሪኮች ታሪክና እውነት የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።